አንድ ወጣት ቦክሰኛ 23 ዓመቱ ላይ 16 ጊዜ ተዋግቶ 16 ጊዜ አሸንፏል። 13ቱን በኖካውት፣ 3ቱን በነጥብ። የዓለም ሻምፒዮን የመሆን ህልም ነበረው። ግን እንደ አውሮፓውያን አቆጣጠር በ2015 አንድ የቦክስ ምሽት ሁሉንም ቀየረ። ከሪንግ ውስጥ የጀመረው ፍልሚያ በሆስፒታል አልጋ ላይ ተጠናቀቀ። ይህ የፕሪቻርድ ኮለን ታሪክ ነው። የአንድ ወጣት ቦክሰኛ የተሰበረ ህልምና ተስፋ ያልቆረጠ ቤተሰብ ታሪክ። ፕሪቻርድ ኮለን ሜልዴንስ በሴፕቴምበር 19 1992 በፍሎሪዳ ተወለደ። ቤተሰቡ ከፑርቶ ሪኮ ጋር ጠንካራ ግንኙነት ነበረው። ከልጅነቱ ጀምሮ ቦክስ የሚወደው ስፖርት ሆነ። በአማተር ውድድሮች በመሳተፍ ችሎታውን አሳየ። እንደ አውሮፓውያን አቆጣጠር በ2010 ፓን አሜሪካን ዩዝ ሻምፒየንስ በ64 ኪሎ ግራም የወርቅ ሜዳሊያ አሸነፈ። ይህ ድል ለእሱ አንድ ነገር ግልጽ አደረገ። በቦክስ ዓለም ትልቅ ነገር ማድረግ ይቻላል። ከዚያም ወደ ፕሮፌሽናል ቦክሲንግ ገባ። ፕሮፌሽናል ካሪየር ሲጀምር ኮለን በፍጥነት ትኩረት ማግኘት ጀመረ። በፍጥነት የሚያጠቃ ጠንካራ ፓንች ያለውና በሪንግ ውስጥ የማይፈራ ቦክሰኛ ነበር። በ2015 ወደ ትልቅ ደረጃ እየተቃረበ ነበር። ሪከርዱ 16 ድል፣ 0 ሽንፈት፣ 13 ኖክአውት። 23 ዓመቱ ላይ የወደፊቱ የዓለም ሻምፒዮን ተብሎ የሚጠበቅ ወጣት ነበረ። ግን በኦክቶበር 17 2015 የሚጀምረው ምሽት የህይወቱን አቅጣጫ ሙሉ በሙሉ ሊቀይር ነበረ። ኦክቶበር 17 2015 ቬሪፋክስ ቨርጂኒያ ላይ ፕሪቻርድ ኮለን ከቴሪየል ዊሊያምስ ጋር ወደ ሪንግ ገባ። በዚያን ጊዜ ኮሎን የማያሸነፍ ሪከርድ ነበረው። ሌላ ድል ለማስመዝገብ ተዘጋጅቶ ነበር። ግን ፍልሚያው ከተጠበቀው በላይ ከባድ ሆነ። በፍልሚያው ወቅት ኮሎን በጭንቅላቱ ጀርባ በተደጋጋሚ ጥቃቶች እንደደረሱበት ተዘግቧል። እነዚህ አይነት ጥቃቶች በቦክስ ደንብ የተከለከሉ ናቸው። በአምስተኛው ዙር ኮሎን ላይ ሎ ብሎ በተመለከተ ነጥብ ተቀንሶበታል። በሰባተኛው ዙር ዊሊያምስ በኮሎን ጭንቅላት ጀርባ ላይ በመምታቱ ነጥብ ተቀንሶበታል። ነገር ግን ችግሩ እዚህ አላበቃም። ዘጠነኛው ዙር ላይ ዊሊያምስ ኮሎንን 2 ጊዜ ወደ መሬት አወረደው። ኮሎን እየተዋጋ ነበር፣ ግን አሁን እንደ ቀድሞ አልነበረም። የዙሩ መጨረሻ ላይ ኮሎን ወደ ኮርነር ተመለሰ። ከዚያ በኋላ ግን አንድ አስገራሚ ስህተት ተፈጠረ። የኮሎን ቡድን 9ኛው ዙር የመጨረሻ መስሏቸው ጓንቱን ማውጣት ጀመሩ። ግን 10ኛው ዙር ገና ነበረ። በመጨረሻ ዳኛው ኮሎን ዲስኳሊፋይድ አደረገው። በዚያ ምሽት የቦክስ ውጤቱ ብቻ አልተለወጠም፣ የፕሪቻርድ ኮለን ህይወት ነበር የሚለወጠው። ፍልሚያው ካለቀ በኋላ ኮሎን ወደ ድሬሲንግ ሩም ሄደ። በዚህ ጊዜ ሁኔታው በፍጥነት እየተባባሰ ሄደ። ከዚያም ንቃተ ህሊናውን አጣ። ወደ ኢኖፍ ፌርፋክስ ሆስፒታል በአስቸኳይ ተወሰደ። ዶክተሮቹ በአንጎል ውስጥ ከባድ ደም መፍሰስ እንዳለ አወቁ። የህይወት አድን የብሬን ሰርጀሪ ተደረገለት። ከዚያ ግን አንድ ትልቅ ጦርነት ተጀመረ። ይህ ጊዜ በሪንግ ውስጥ የሚደረግ ጦርነት አልነበረም፣ የህይወት ጦርነት ነበረ። ኮሎን ወደ ኮማ ገባ። ቤተሰቡ ግን ተስፋ አልቆረጠም። ቀን ከቀን፣ ሳምንት ከሳምንት፣ ወር ከወር ከጎኑ ቆዩ። 221 ቀናት በኋላ ኮለን ከኮማ ወጣ። ግን የአንጎሉ ጉዳት እጅግ ከባድ ነበር። እንደ ቀድሞ ወደ ሪንግ መመለስ አልቻለም። የአንድ ወጣት ቦክሰኛ የዓለም ሻምፒዮን የመሆን ህልም በአንድ ምሽት ተቀየረ። ነገር ግን ቤተሰቡ አልተውትም። ከ2015 በኋላ የፕሪቻርድ ኮለን ህይወት ከቦክስ ሜዳ ወጥቶ ወደ ረጅም የጤና ትግል ተቀየረ። ቤተሰቡ ለዓመታት ከጎኑ ቆዩ እና አሁን እንደ አውሮፓውያን አቆጣጠር በኦገስት 26 የፕሪቻርድ ኮለን ህይወት በ33 ዓመቱ በሞት ተጠናቋል ተብሎም ተነግሮናል። እሱ ግን በቦክስ ሪከርዱ ብቻ አይታወስም። 16 ጊዜ ያሸነፈ፣ 0 ጊዜ ምንም ያልተሸነፈ፣ 16 ኖክአውት የነበረው ወጣት ቦክሰኛ። ታሪኩ ለቦክሰኞች፣ ለአሰልጣኞች፣ ለዳኞችና ለስፖርት ዓለም አንድ ትልቅ ጥያቄ ያስቀምጣል። የአንድ ተዋጊ ደህንነት ከድሉ የበለጠ አይደለምና የፕሪቻርድ ኮለን በሪንግ ውስጥ የጀመረው ህልም ሻምፒዮን ሆኖ ማጠናቀቅ አልቻለም። ግን ታሪኩ እንደ ማስጠንቀቂያ፣ እንደ ትዝታና እንደ ሰው ልጅ ተስፋ ታሪክ ይቀጥላል። ነፍስ ይማር።